ይሁማ በእናትሽ እንዴት እንደሚያምር። አንቺ እኮ ዝም ብለሽ ነው ካብሽው፣ ክብር አይወድለትም። ተይ በእናትሽ እንደዚህ አትበዩ። ከዛሬ በኋላ ግን አይመለከተኝም። አባት እስኪ አንዴ ጃሩን አደርስልኝ። እሺ። ወዴት ነው? እዚህ በኩል ነው። በዚህ ይኸው እዚህ ነው ቤታችን። ስንት ነው? 30 ብር። 10-20 ብር ከምትለቃቅም ሰው ላርግ እያለች አይደል እንዴ? ምን ያመጻድቃል? አሁን ሰው አይደለሁም እንዴ? ተረትህን ተው። እጹብ አንቺ ግቢና እናግረዋለሁ። ሴቶኝ መጠየቄ ነው እንደዚህ የሚያደርገ? መጠየቅሽ አይደለም ስተትሽ፣ ያለንበት ቦታ ነው። እኔ አልመጥንሽ። ቆይ ምን አድርጌ ነው እንደዚህ የጠላኸኝ? ጠልቼሽ አይደለም፣ ስሜታዊ ሆነሽ አትወስኝ። ከአንቺ ቢያልፍ እንኳን ቤተሰቦችሽ እኔን መቀበል አይችሉም። እነሱን ተዋቸው ነው የምልህ እኮ። እኔ በመቀበል ውስጥ የሚመጣውን ንቀት መቀበል አልችልም። እኔ እኮ ልስጥ አላልኩም፣ ፍቅርንም ኑሮንም እንካፈል እንጂ። እሱን ጊዜ ያሳየናል። ልሂድ። አባት አንተን እኮ የምጠብቀው ማን ይሸከምልናል? መጣ ወንድሜ። አንቺ የኔ ኮንሽ ምንም አያስቸኩልም፣ ሁሉንም ጊዜ ይፈተዋል። ማካፈሉን ግን ከቻልሽ በሙታንሳ ማር ቅዱስ ሚካኤል ገዳም ለተቸገሩ አባቶች አካፊል። የአብይ ጾም 5ኛው ሳምንት ደብረ ዘይት ይባላል። ይህ ሳምንት ጌታችን ለፍርድ መምጣቱን በሚስጥራት ለደቀ መዛሙርቱ የገለጸበት ሳምንት ነው። በሙታንሳ ማር ቅዱስ ሚካኤል ገዳም የሚገኙ አባቶችን በማገዝ ጌታችን ለፍርድ በመጣ ጊዜ ምህረትን የምናገኝበት መልካም ስራ እንስራ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391